እንዴት አታምነኝም? እኔን ቪዲዮውን እዚህ ጋር ድጋሚ ያስገባላችኋል ያለኝን ድጋሚ አስታውሱት። እንዴት አታምነኝም? ወለሽተሽና ማርያምን ሸትሽና ማርያምን ሸትሽና ለምን ዋሻለሁ? አረ ማርያምን ሸትሽና ለምን ዋሻለሁ? እስቲ ማርያምን ለምን ዋሻለሁ? እስቲ እግዚአብሔርን በይ ለምን ይሄው በቃ ሰጥተውኩ። አይ ሸትሽና ለምን ሸትሽና አላምንሽ ማርያምን አላምንሽ። ቃት መለኛ ዌልካም። እሺ እንኳን ደህና ቆየሽ የኔ ቆንጆ የኔ ፍቅር። ዌልካም ባክ ቱ ዩቲዩብ። እንኳን ደህና ቆያችሁ ተመልካቾች። ያው ትንሽ ከዩቲዩብ ጠፍተናል። ባለፈው የሰራችውን ቪዲዮ አይቼ ነበረ፣ አናውንስ አድርጋለች። ብዙዎቻችሁ ደስ ተሰኝታችኋል። ደስታችሁን ስለገለጻችሁልን በጣም እናመሰግናለን። አንዳንዶች ደግሞ አብሶ ሞር በቲክቶክ እና ፌስቡክ ላይ ምንድን ልጅ ብርቅ ነው እንዴ ምናምን ኮሜንት አይተናል። ያው እስቲ ስንደርስበት እናወራበታለን። ምናልባት የልጅን ጥቅም የሚያውቀው የተከለከለ ነው። ልጅ እምቢ ያለው አልመጣ ያለው ፈልጎ ያልተሰጠው ሰው የልጅን ጥቅም ያውቀዋል። አንዳንድ ሰው ግንኙነት ስለተፈጸመ ብቻ ልጅ የሚገኝ የሚመስለው ሰው አለ። ግን ልጅ ከእግዚአብሔር ነው። ኦኬ መግቢያ መጨረስክ። አንተ የሰውን ፕሮግራም መስረቅ ማለት ላወራ ነው የመጣሁት፣ ላስወራክ አይደለም። ላወራ ነው የመጣሁት። እሺ ደህና ነኝ። ስራ ቆንጆ ነው። እሺ አሁን እኔ ያው ሜኑ ዋናው ጉዳይ እዚህ የጠራሁት ምን ተሰማ እኔ አውቃለሁ። ተመልካቾች እንዲያውቁት በደንብ እንዲረዱት እኔ በደንብ ስሜትን አይቻለሁ። ከዛም በኋላ ኦልሞስት ያው ብዙ ጊዜ አልፎታል። ምንድን የመሰላቸው ሰዎች አሉ ላይክ ዛሬው ተቀርጾ ዛሬውን አውቄ ዛሬውን የለቀኩት የመሰላቸው ሰዎች አሉ። ኦልሞስት 1-2 ወር ምናምን አያልፈውም፣ 3 ወር አይሆነውም እሱ ቪዲዮ ያልፈዋል ካወቅንና ያው እነዚህ ያህል ጊዜ ጋፕ ፈጥረን ነው ቪዲዮ የሰራነው። ሶሪ ግን ያው ያንተን ስሜት ደግሞ በጊዜው ስላልተናገርን ባለፈው አመጣላችኋለሁ ብያቸው ነበር። እኔ ቪዲዮ የሰራው ቀን ምንም ማድረግ አልችልም። አመሽ እኔ ምሳ ይመጣል ብዬ ባሌን ቁጭ ብዬ ጠብቃለሁ። እሱ ውጪ በላ። ከዛ ከውጪ ከመብላቱ ደግሞ ሳያንስ አምሽቶ መጣ። ውጪ ማምሸቱ ሳያንስ እኔ አላመሽም። በነገራችን ላይ ምሽት በብዙ አልወድም። ፋዘር ሁሌ ይለናል ቤት ውስጥ ሲያሳድገን በፊት ጀምሮ። እኔ ሳመሽ ታውቃላችሁ፣ ማታ ጠጥቼ መጥቼ ሰክሬ ስገባ አይታችሁኝ ታውቃላችሁ፣ ሁሌ የሚላት አማርኛ ማለት ነው። እና እኔና ሚስቴ እኔና ባለቤቴ ስንጣላ ፊት ለፊት አይታችሁ ታውቃላችሁ። በቃ ትክክለኛ ነገር እንደዚህ ነው። እናንተም ቤታችሁ ውስጥ እንደዛ ነው መሆን ያለባችሁ እያለ ይለን ነበር። እኔ አይቻላቅ ማታ ራሱ ሰክሮ ሲመጣ ምናምን ጭራሽ አይቻላቅ። እና ፋዘር አብዙ ምሽት በጣም ነው የሚጠላው፣ በጣም ሲበዛ ነው የሚጠላው። እና እቤት ራሱ ሆነን ማለት ነው ለበዓልም ይሁን ለምንም ይሁን እቤት ተነጣጥለን ልጆች ሳንይዝ ምናምን ከሆነ ይር ነው እዛው ወይ ብቻውን ከሆነ ይሄ ማዘር ቤት ማለት ነው። ቤት እንግዲህ እናት አባቱ ቢሄዱ ምንድነው መሽቶ አይደል እንዴ በጊዜ አትገባም ቤትክ ውጣ ይባላል። ሚስት ገይድ ወደ ሚስት ገይድ እንጂ በቃ አለቀ እኮ ይባላል። እኔ ደግሞ በጣም ደስ የሚለው ነገር ብዙ ባለትዳር ጓደኞች አሉ፣ ብዙ ሰው ማቀው ሰው አለና አብዛኛው ወንድ ከባለቤቱ ጋር ጊዜ ማሳለፍ ላይ ትንሽ የሆነ ሳያቸው በጣም አልፎ ካልሆነ በስተቀር ኮንፈርት አይሰጣቸውም። እኔ ግን ከባለቤቴ ጋር መሆን ከጓደኞቼ ጋር ከሌላም ሰው ጋር ከመሆኑ በላይ ደስታ ይሰጠኛል፣ ኮንፈርትም ይሰጠኛል። ምናልባት አንዳንድ ሴቶች ሰላም ስለማይሰጡም ይሆናል ይሄ በትንሽ በትልቁ እንከን ያወጣሉ ምናምን ፍሪ አይደሉም፣ እንደ ጓደኛም አይደሉም። የኔ ግን ባለቤቴ እግዚአብሔር ባህሪሽን አይቀይረው፣ እንደ ጓደኛም እንደ ስራ ባልደረባም እንደ ባለቤትም እንደ እህትም በቃ እንደ ሁሉም ነው የምትሆነው ማለት እንደ ቦታው ነው ተመችታኛለችና ስፖንጅ ነሽ ለማለት ፈልጋለሁ። ምን ስፖንጅ? እኔ ማመርተው ወደፊት ስፖንጅ አትል ስፖንጅ ነሽና በጣም በዚህ እግዚአብሔር ይመስገንና ደስ ስለሚለኝ ብዙ ጊዜ አብረን ከወጣን ምናልባት ልናመሽ እንችላለን። ያው መኪና ስላለ ቀጥታ ወደ እንጂ አንዳንዴ መኪና ከሌለ ምናምን ግን ያስፈራል። በታክሲ ምናምን አምሽቶ መጣ ስልኮ ላይክ አምሽታ አይደለም የመጣው አይ ቲንክ 12 ሰዓት ምናምን የመጣው ግን ያው እኔ ደግሞ በጊዜው በዛ ሰዓት ላይ ቀረጻ አቁሜ ምናምን ስለነበረ ያው ግን በዚህ ጉዳይ ግን ነገራችሁ እውነት ባለትዳር ሴቶች ለባሎቻቸው ቀለል ነው ፍሪ ሆኑ ወይ በጣም ፍሪ ሆኑ ሁሉ ነገር አካብዳችሁ ከሆነ ባሎቻችሁ መሸሽ ይጀምራሉ። ከእናንተ ጋር መሆን አይፈልጉም፣ ከእናንተ ጋር ማምሸት አይፈልጉም። አንዳንድ ባል አለ
ሴቶችም እንዳሉት ሁሉ አንዳንድ ባል አለ ይሄ በቃ እንዴት ነው ገደብ ይፈልጋል አይደለ? በቃ ሚስት ናት ባል ነኝ የምን ጓደኝነት ነው ምናምን። እኔ እንደዚህ አይነት ሙድ አይመቸኝም። በቃ ማለት ቤስት ፍሬንድ ነው በቃ ማለት ከሱ ውጪ ማንን ነው ማዋየው? ማንን ነው ማቀው? እኔ እንደዛ ነኝ። በቃ የሆዴን የውስጤን የምታውቀው አንተ ነህ፣ ያንተንም የማውቀው እኔ ነኝ። አብረን ጊዜ ባሳለፍን ቁጥር እኔ በጣም ነው ደስ የሚለኝ። አብረን ነው የትም ቦታ ስራም ይሁን መዝናናትም ይሁን አብረን ስንሄድ በጣም ኮንፈርት ትሰጠኛለህ፣ እኔም አንተን ደግሞ ኮንፈርት እሰጥሃለሁና እና ደግሞ በትንሽ በትልቁ ደግሞ ይሄ ምንድነው ማለት መቆራረፍም ሆነ ወይም ደግሞ መነቋቆርም ብቻ ምን እንደሚሆን ባላቅም እንደዛ እኔ አይመቸኝም። በቃ እንደ ሙድ ከሆናለሁ ከደበረክ ላሽ ትላለክ፣ ካልተመቸክ ተሳልፋለክ። ደስተኛ ከሆንክ እንደዛ እየተደራረክ አለ አይደለ እየተጋገዝክ አንተን ፈታ ለማድረግ አንተን ለማዝናናት አንተን ለማስደሰት ነው ይሄ ዓላማ። በጣም አመሰግናለሁ። ዓላማ ይሄ ነው እና እውነት በዚህ ጉዳይ እኔ ታድያለሁ እውነት። እና እኔም ደግሞ ያው እንደዚህ አሁን ብዙ ጊዜ በባልትዳሮች መካከል አሁን ለምሳሌ ስልክ ፓስዋርድ አለመነጋገር፣ አንቺም የራስሽን እኔም የራሴን የሚባባሉ አሉ ምናምን በጣም ብዙ አይነት በትዳር ግንኙነት አንዳንዴ ስንሄድ ባትሪ ከሌለው ያኔ እናንተ አንተ ለኔ ተቀባብለን ሲደውሉልክ ሆልድ እያስገባው አስጋገናኘዋለሁ ማለት ነው። ሰው ሲደውልለት ለሱ እኔ ጋር ደውልና ሆልድ አድርጌ እነሱንም አስገባለታለሁ ምናምን። ስልካችን ድንገት ቻርጅ ሳይኖረው ቤት ምናምን ተተተን እንሄዳለን። ይሄ በጣም ቀላል ሲምፕል ነገር ብዙ በጣም ትዳር ውስጥ ለምሳሌ ይሄ ማገጥና የሚባሉ ነገሮች ምናልባት እንደዚህ አይነት ነገር የሚያስቸግራችሁ ልባችሁ እንትን የሚል ሰው ካለ ስራችሁ ላይ ፎከስ ማድረግ በቃ ስለ ስራ ስለመለወጥ ስለ አዲስ ነገር ምናልባት ተለውጣችሁ ደግሞ ያለፈላችሁም ካላችሁ ደግሞ እግዚአብሔርን መፍራት ከዛ በቃ ሚስትህን ማሰብ የተሰጠህን በረከት ማሰብ አዲስ ነገር የለውም ምንም ያንን ነገር ፕራክቲስ በማድረግ ምናልባት ከእንደዚህ አይነት ነገር እንትን ማለት እንችላለን ብዬ አስባለሁ። እና ካመሻ እዚህ ደረስን ሳይመጣ ቀረ ብዬ ማለት ነው እዚህ ደረስን። እና ከዛ በኋላ ባሉት ደግሞ ቀናቶች ደግሞ ቪዲዮ አልቀረጽንም። እንዳጋጣሚም ደግሞ የኬተሪንግ ስራዎች ስለነበሩን በቃ ቀረጻውን ረሳሁት ነው ራሱ በጠየቁን። ከዛ ያው እያልን ኦልሞስት ሳምንት አይ ቲንክ አለፈን። ግን ሳልጠየቅህ አላልፍም፣ ምክንያቱም በጣም ቅር ብሎኛል። ምንድን ነው ቅር ያለሽ? በጣም ነው ቅር ያለኝ። እንዴት አታምነኝም ማለት እንዴት አታምነኝም? እኔን ቪዲዮውን እዚህ ጋር ድጋሚ ያስገባላችኋል ያለኝን ድጋሚ አስታውሱት። እንዴት አታምነኝም? ያው እስከዛሬ ድረስ አልተናገርነውም እኛ ማለት ነው። እና ያላመንኩበት ምክንያት ያው መቼም አሁን ምክንያቱን ስናገር ትረዱኛላችሁ ብዬ አስባለሁ። በመጀመሪያ ኖላዊ ልክ ከተጋባን በኋላ ያው መቼም ከጋብቻ በኋላ እግዚአብሔር ይፈቅድ ልጅ ነው። ልጅ ኤክስፔክት እናደርጋለን። ልጅ ፈልገን ነበረ። ያው ብዙ ሞክረን ነበር ልጅ ለመውለድ፣ ግን እግዚአብሔር አልፈቀደም። ኦልሞስት 5 ወር 6 ወር አካባቢ ድረስ ምንም ልጅ ሊመጣ አልቻለም ነበር። እና ደግሞ ዩቲዩብ ላይ በጣም ሰው ጋር ተደራሽ ስለነበረ ልጅ ወለዱ ነበረ ኮሜንቱ ሁሉ ማለት ነው። ከዛ እኛም መስጋት ጀመርን። እንዴ ለምንድን ነው መደንገጥ ጀመርን። በነገራችን ላይ እንደ ልጅ መከልከል የሚያስደነግጥም የሚረብሽም የሚያስጨንቅም ነገር የለም ብዬ ነው የማስበው። በጣም በጣም ከባድ ፈተና ቢኖር የልጅ ነገር ነው። እና እግዚአብሔር አምላክ ልጅ አይከልክላችሁ፣ እውነት ልጅ በፍሬ ይባርካችሁ። ምክንያቱም ራስሽን አምሳያሽን ማየት ዘርሽን መተካት እዚህ ምድር ላይ የመጣንበት ትልቁ ዘራችንን ተክተን ይሄ አባትነት እግዚአብሔር አባታችን ነው እንል። አንዳንዴ አባት ስንል ይሆን እኛም ደግሞ አባት ሆነን ያንን ስሜት እንደው በተወሰነ ፐርሰንት እንኳን ለመጋራት ይመስለኛል። እና እምቢ አለን። ከዛ በኋላ ያው እኛ ኦርቶዶክሳውያን ያው መሄጃ የለንም። መሄጃችን የት ነው? ቤተክርስቲያን ነው። ቤተክርስቲያን ሄደን እኔ የማገለግልበት ደብር ስለት ገብቼ እንደ ምስክርነት እንዲሆነ ስለምፈልግ ነው። ማምላክ ወላዲተ አምላክ በልጅ ባርኪን አላም ብዬ ስለት ገብተን እሷን በራሷ ጸልያ አልቅሰን ከዛ በኋላ እግዚአብሔር ደግሞ ሕክምናም ደግሞ መሄድ ስላለብን በሕክምናም ቼክ መደረግ ስላለበት እግዚአብሔር በሕክምናም ይፈውሳል። ሕክምናን የሚሰጠን እግዚአብሔር ነው። በሕክምና ላይ አድሮ በመድኃኒት ላይ አድሮ አብሮ ይፈውሳል እግዚአብሔር። እና ሕክምና ሄደን ቼክ አደረግን፣ ምንም ነገር የለም ተባለ። ከዛ በኋላ መድኃኒት ተሰጠን። እግዚአብሔር ረዳንና በእግዚአብሔር ቸርነት በድንግል ማርያም መላጅነት በልጅ ተባረከን ማለት ነው። እና
ብዙ እንደዚህ እንዴት ነው ወዲያው አንዳንድ ሰው ገና በአንደኛው ወዲያው የሚይዛለ የሚሳካለታለ የሚሆንለታለ። እኛ ግን በእንደዛ መልኩ አልለመድንም። ሁለተኛው ነው ላይ ማኑ ይሄን ሁለተኛ ልጃችንን ደግሞ በጣም ብዙ ጊዜ ነው በጣም ብዙ ሰዓት ብዙ ኦልሞስት ስንት ወረከኝ ነው ከአመት በላይ አመት ከምናምን አመት ፈጅቶብናል። እኛ ሀሳባችን ምንድነው እግዚአብሔር ቢፈቅድ ልጆቻችን ቶሎ አንድ ላይ ወልደን ሁሉም አብረው እንዲያድጉ ነው ከእግዚአብሔር ጋር። እንደኔ ደግሞ እንደማይሳካልን ስለገባን ቶሎ ነው ሙከራም የጀመርነው። በጊዜ ቶሎ እንዳይሳካ ማለት በሐኪም ቤት ክትትል ኦልሞስት ጀምረን ኦልሞስት ወደ 10 ወር ምናምን ሄደናል። ሐኪም ቤት እንኳን ሄደን ማለት ነው። እና በሐኪም ቤትም በፊት አሁን ነው ላይ ቶሎ የተሳካው ነገር በሐኪም ቤትም ሆኖ አልተሳካም ነበር ሁለተኛ ላይ ማለት ነው። እና በጣም ጊዜ ወስዶ ምንድነው ይሄ እንዴት ነው ድንገት ሲሆንና ድንገት ሳይሆን ይለያያል የሚለው ለማስረዳት ነው። ግን የማኑ ይሄን እንዴት ነበር የሆነው ተስተካከለ? እንግዲህ የማኑ እኛ አልጠበቅንም። ከአንድም 2-3 ዶዝ እየተጨመረ መድኃኒት መጠን እየተጨመረ እየተሰጠኝ ነበረ። ግን እንደዛም ሆኖ ምንም ሊሳካ አልቻለም። ያው ገናም ስለሆነ ጊዜው አትሊስት ያው 2 አመት ምናምን ካለፈ በኋላ ቢሆን ጥሩ ነበረ ነው። እኛ ደግሞ ቶሎ ብለን ያው እነሱን ክትት አድርገን እኛ ወደ ስራችን መሄድ ስለሆነ አላማችን ያው እንቸኩላለን። ሰዎች ነን፣ ልንቸኩል እንችላለን። ግን ደግሞ ያው ፍላጎት አይደለ? ፍላጎትን ለማሳካት ትሞክራለህ፣ ትጥራለህ። እግዚአብሔር ደግሞ ጊዜውን ጠብቆ ያደርገዋል። ከዛ እንዴት ሆነ ልንገራቸው። ከዛ እንዴት ሆነ መሰላችሁ? የመጨረሻ የሐኪም ቤት ቀጠሮ ነበረ። መድኃኒት አሁን ተጨምሮ ሊሰጠኝ ማለት ነው። ያው ምንድነው የሴቶች ወቅቱን ጠብቆ አይመጣም። በጣም ነው የሚዘበራረቀው። በጣም አንዳንዴ 2 ወርም ሊቆይ ይችላል፣ ቀድሞ ሊመጣ ይችላል። ምንም አይታወቅም። በቃ ድብልቅልቅልቅ ያለ ነው እና ያንን ፔሪድ ማስተካከል የእንቁላሉ የሚወጣበትን ሰዓትና ማስተካከል ያ መድኃኒት አለ የሚዋጥ ያንን ነው ስትወስድ የነበረው እና በማኑሄ ጊዜ በሁለተኛው ልጅ ማለት ነው ሞከረን፣ አልተሳካም። ድጋሚ በሌላም ጊዜ እንደዚህ 3-4 ዶዙ መጠኑ እየተጨመረ ለማስተካከል ተሞክሮ አልተሳካም ነበር። ከዛ የመጨረሻው አይ ቲንክ 3 እጥፍ ይሁን የሆነ ነገር ብቻ ሊጨመር ቀጠሮ ተሰጠኝና ያው ያስታውሱታል ጊዜውን እነሱ ብዬ አስባለሁ። ከዛ ቀጠሮ ተሰጠኝና የቀጠሮ ቀኔና ከዛ ዱባይ የምንሄድበት ጊዜ አንድ አይነት ሆነ ማለት ነው። ሐኪም ቤት መድኃኒቱን ተጨምሮ የምትወስጅበት ቀንና ከዛ ዱባይ የምንሄድበት ቀንም አንድ አይነት ሆነ። ከዛ ከዶክተር ጋር ተማከረን። በቃ ዋን መንዚ ለፍ ችግር የለውም ተባባልን። ስለዚህ በዚህ አጋጣሚ ዶክተር ጥላውን ድንበሯ በጣም ፖላይት በጣም ይሄ እንዴት ነው የሕክምናን ህጎች ስርዓቱን ሁሉን ነገር ያከበረ በጣም የተረጋጋ በጣም ጎበዝ ብቁ ዶክተር ነው። ቴንኪው ማለት እንፈልጋለን። በጣም እናመሰግናለን። ከዛ እንደዛ አለና እኔና ባሌ ተነስተን ዱባይ ዛ ስንሽከረከር በዛ ፀሐይ ሙቀት ሲቀቅለኝ አስቡት እንግዲህ ኦልሞስት እሷ ያላ ዶዙ ተጨምሮ ሶስተኛ ጊዜ ይመስለኛል እንደዛ ጊዜ ሊሰጥ ሐኪም በቃ ተቀጣጥረን ነው። አጋጣሚ ያ ቀን ሲደርስ ዱባይ የምንሄድበት ቀን ደረሰ። ያው ውጭ ከሄድን ያንን ነገር መውሰድ ስላልነበረባት መድኃኒቱን ስለሚቀር ግን እግዚአብሔርን እኔ በጣም ይሄም ቆይ ጨርሹ መጀመሪያ ግን ለመሰለሽ መናገር የምፈልገው ነገር እግዚአብሔር በሁሉም በኩል መንገድ አለው። ከዛ ሄድን ዱባይ። ከዛ 1 ሳምንት ቆየን መጣን። ከዛ ተመለስን። በቃ ኖርማል ነው። ኔክስት መንዝ ላይ አይ ቲንክ ሐምሌ ላይ አይደለ እንሄዳለን በቃ ሐኪም ቤት ብለን እየጠበቅን። ከዛ ያው ግዴታ መሄድ ያለብኝ ምንድነው ሲመጣ ነው የኔ ማለት ነው መሄድ ያለብኝ። ለዛ ብንጠብቅ ወፍ ምንም ከዛ ይሄ ነገር እስቲ ዝም ብዬ ቼክ ላድርገው እንዴ ብዬ ቼክ ሳደርግ ሰርፕራይዝ ሆኗል ማለት ነው። እና ይሄ ምን ያሳያል መሰላችሁ? አሁን ለምሳሌ ሕክምናውን ሕክምና ብቻውንም ልጅ አይሰጥም እግዚአብሔር ካልተጨመረበት። አሁን የመጀመሪያው ላይ እኛም ስለተገባን በጸሎት ተማጸንን። ከዛ ሕክምናው ሲጨመርበት እግዚአብሔር በሕክምናው ላይ አድሮ ልጅ ሰጠ። ሁለተኛው ላይ ግን ሕክምናው ብቻውን ምንም ሊያመጣ አልቻለም ማለት አይደል? እግዚአብሔር ግን ከሕክምና ውጭ ሆነና ራሱ ልጅ ሰጠ። ከዛ አሁን ሶስተኛው ላይ እግዚአብሔር አምላክ ሰላም ይገላግላት። እንግዲህ እየመረቃችሁ እስካሁን ሁሉ ነገር ሰላም ነው። ከዚህ በኋላም ደግሞ ሰላም እንዲገላግላት
የእሱ መልካም ፍቃድ ይሁን። ከኛ የሆነ ምንም ነገር የለም። አንዳንዶች ሚዲያ ላይ ስናወጣ ምናምን ቶሎ ቸኩለን ይመስላችኋል፣ ግን ኦልሞስት አሁን ስንተኛ 4 ወር ምናምን አይደል ወደ 5 ልትገባ ስትል ነው ይሄን ነገር አናውንስ እያደረግን ያለ ነው። በተቻለ መጠን ጽንሱ ከተረጋጋ በኋላ ምን ካለ በኋላ ያው እኛም ባንናገረውም ያው ሆዷ ስለሚለይ ስለሚታወቅ ምንም መደበቁ ምንም ትርጉም ስለሌለው ነው እንትን ያለው እና 3ኛው ላይ እኔ አላምንሽም ያልኳት ምንም የህክምና እንትን አላረግንም። ህክምና ሄደን እንደ በፊት መድኃኒት የሚዋጥ ነገር አልዋጥንም፣ ምንም የሚወሰድ ነገር አልወሰደችም እና በቃ ይፈጠራል ብለን ጭራሽ ምንኛ አላሰብንም። ያው ግን ፍላጎቱ ነበር ልጅ እንዲመጣ እንደነገርኳችሁ ነው። እንዲህ ሳያራርቁ ወልዶ ቶሎ እኩል ሁሉም እንዲያርጉልን እኩል አንዱ የለበሰውን አንዱ እየለበሰ እየተቀያየሩ ምንም በሩት አንዱ ስትራቴጂ ነው። አብሮ ሲያድጉ ነው ደስ የሚለው እና እንደዛ ስለሆነ እኔ አላምንሽም አልኳት። እንዴት አልኳት። በቃ ይሄ የሚመስለው እንዴት ነው ከሁለተኛው ይብሳል ብለህ ነበር የጠበቀው አንተ። ግን እንዴት ምናምን አባባሌም ሁኔታዬ ምናልባት እኔ በሌላ ነገር አላቅሽም እንዴት ሊፈጠር ቻለ ምናምን ሌላ ነገር ነው የሚመስለው። ያው መናገር ስለማልችል እንዴት ማለት እንዴት እኔ እኮ ውጭ ሀገር ነበርኩ እስከዛሬ እኮ ሊመጣው ነው የሚመስለው። ዛሬ መጥቼ እንዴት እንደዛ ትያለሽ ነው የሚመስለውና በጣም ከባድ። እኔም እሱን ሪአክሽን ጠብቄ ነው ማለት በጭራሽ ማትገምተው ነገር እንደሆነ ስላወቅኩኝ እኔም እንደዛ እንደሆነ ስለማቅ እንደውም እስከ እንዴት ነው ፍላጎታችን አለ ግን እስከዚህ ድረስ ኖርማሊ እንቆይና ከዛ በኋላ ሐኪም ቤት ደግሞ እስኪ እንሄድና ቼክ እናደርጋለን ተባብለን ነበረ። ግን ፈጣሪ ያለው ሆነና ድንገት መጣ። ከዛ እሱን ሪአክሽን የጠበቅኩት እሱን ሪአክሽን ያሳየኸኝም እኔም የጠበቅኩት ኤክስፔክት ያደረኩትን እሱን ነበርና እና ድንገት ነው ደግሞ የነገረችኝ። አጋጣሚ ኬተሪንግ ስራ ነበረን፣ ኬተሪንግ ስራ እየሰራን ከዛ በኋላ መኪና ውስጥ ነው እንግዳ እስከሚመጣ ቁጭ ብለን ነበር። በነገራችን ላይ በጣም ጎበዝ ልጅ ናት፣ ባለሙያም ናት። ያው አሁን ለምሳሌ ኪችን ውስጥ ምናምን ባለው ነገር እሷ ገብታ አታበስልም። ሙሉ በሙሉ መቆጣጠር፣ ቀምሳ ይሄ ነገር አንስታለ እንዲህ ብታረጉ ቼክ ማድረግ አላ ማኔጅ ማድረግ ነው። በስራችን ኦልሞስት ከ9 በላይ ሰራተኞች አሉ። የዘመናዊ ምግብ አብሳይ አለ ለብቻው ብቁ የሆነ ባህላዊም ለብቻው ክትፎ ሰራተኛ፣ እንዲሁም ደግሞ ረዳቶች አሉ። ከዛ ውጭ ደግሞ ለመኪናው ደግሞ ሹፌር አለ። ሙሉ በሙሉ እቃ የተደራጀ እቃ አለ በኬተሪንግ ላይ። ኦልሞስት ግን እንደቀልድ አሁን ነሐሴ ሲመጣ 1 ዓመት ይሆነናል ማለት ነው እና በደንብ እጃችንን ቆርጥመን አሁን ላይ በደንብ በቃ ተደራጅተን ማንኛውንም ፕሮግራም በጥሩ ሁኔታ ማሳለፍ እንደምንችል እርግጠኛ ሆነን የገባንበት ነገር ነው። በእኛ ደግሞ ተማመኑ፣ እግዚአብሔር ደግሞ ይጨመርበት እና ማንኛውም ድግስ ፕሮግራም ካላችሁ ማንኛውም ውጪ ሆናችሁ አሁን ለምሳሌ እዚህ ሀገር ውስጥ ልደት ያለው ሰው ሰርፕራይዝ ማድረግ የምትፈልጉት ካላችሁ ድንገት ቤቱ የኬተሪንግ እቃችንን ሙሉ የድግስ እቃውን ይዘን ሄደን ቤተሰብ ጠርታችሁ ድንገት ሰርፕራይዝ ማድረግ እንችላለን። ዝክር ካለባችሁ ሙት ዓመት ነዳያን መመገብ የምትፈልጉ ካላችሁ በረከት ማግኘት የምትፈልጉ ካላችሁ እኛ አበልተን ጨርሰን ቪዲዮ ቀርጸን እንልክላችኋለን። ያው አብረን እንግዲህ እናገለግላለን እንሰራለን ማለት ነው። እና ስክሪን ላይ የምትስ ቁጥር ያም ኬተሪንግ እያላችሁ የደወላችሁ ማዘዝ ትችላላችሁ። እና እግዚአብሔር ስለ ሁሉም ነገር ይመስገን። በእኛ ፍቃድ በእኛ ሁኔታ የሆነ ነገር የለም። እና ሰሞኑን ደግሞ እያየነው ያለው ነገር አለ በሚዲያ ላይ እየተፈጠሩ ያሉ ነገሮች አሉ። በነገራችን ላይ ዩቲዩብ ለገንዘብ ብላችሁ ሲሰሩ ታርጌታችሁ ገንዘብ ሆኖ ሲሰራና ከዛ ደግሞ አይ ገንዘብ አይደለም ሰው ማትረፍ፣ ክብርን መጠበቅ እና ስርዓትን ሁሉን ነገር አድርጋችሁ ስትሰሩት ይለያያል። አሁን ለምሳሌ ለገንዘብ ብቻ ሲሆን ሰው ምን ይፈልጋል የሚለውን ነገር ማየት ነው። ሰው ምን ይፈልጋል አላ አዲስ ቃል ላይ ማገጠባት፣ ሌላ ሴት ያዘ፣ ቺት አረገባት፣ ተለያዩ ምናምን እያለን ድራማ እየሰራን በጣም ብዙ ገንዘብ ማግኘት እንችላለን። በወር $10,000 በላይ መስራት እንችላለን በእንደዚህ አይነት ወይ ማለት ነው። ግን ደግሞ አይ ኢትዮጵያዊ ማንነት አለ፣ ኦርቶዶክሳዊ ማንነት አለ፣ የወጣ ነገር አያስፈልግም፣ ትውልድ መቅረጽ አለብን፣ ማስተማር አለብን፣ ጥሩ ነገር ለህዝብ ይዘን መምጣት አለብን ብለህ ስትይ ደግሞ አይ ዩቲዩብን በአግባቡ እጠቀምበታለሁ፣ ስራ ደግሞ እሰራለሁ። እኛው ለምሳሌ እንግዲህ ምግብ ስራ ውስጥ ስንገባ በጣም
ሀሰት አለ። እንቅልፍ ሳንተኛ የምንርበት ጊዜ አለ። ግን ክብራችን ማንነታችን ይበልጣል ብለን ነው ይሄን ነገር ትተን የሁላ ነገር እያደረግን ያለ ነው። ምናልባት በዚህ አጋጣሚ እሸቱንም ማድነቅ እፈልጋለሁ። እሸቱም ታርጌቱ ገንዘብ ብቻ ቢሆን ነበረ ቤተክርስቲያን ላይ ያሉ አገልጋዮች ራሱ ኮሚሽን እየተቀበሉ የሚሰሩ አሉ፣ የተወሰኑ ሰዎች ማለት ነው። እና በገንዘብ ያንን ነገር ያው ትልቅ ብር ነው ኮሚሽን ቢቀበል ከዛ ብር ላይ ምን የመሰለ ነገር ማድረግ ይችላል። ያሁላ 60-40 ሰራተኛ ደርድሮ ማሰራት ማለት ፕሮዳክሽኑ የሚወጣው ቪዲዮ ጥሩ ኳሊቲ እንዲኖረው ከማሰብ ነው እንጂ ለዛ ሁላ ሰው የሚከፍለውን ገንዘብ በ5-6 ሰው እያሰራ ቀሪውን ገንዘብ ኪስ ውስጥ እየከተተ ወይ ቤት የሆነ ቦታ እየሰራ እያደረገ መኖር ይችል ነበር። የተሻለ ነገር ማግኘት ይችል ነበረ። ግን ለህዝብ የማቀርበው ነገር የተሻለ ነገር እንዲሆን ብሎ በማሰብ ነው። እና ወንድማችን እሸቱን በጣም ልታግዙት፣ በጣም ሰፖርት ልናደርገው ይገባል። ከዛ ውጭ ደግሞ እንደ አንድ አማኝ እንደ አንድ ኦርቶዶክስ በቤተ ክርስቲያን ዙሪያ እየሰራ ያለ ነገር፣ ገዳማትን እያቋቋመ ያለ ነገር በጣም ሊመሰገን ሊወደስ ይገባል ነው። አንደኛ ገዳማት ተቋቁሞ፣ ሁለተኛ ነገር ደግሞ እኛም ደግሞ ሰተን እንድንባረክ ምክንያት ሆኖናል። ሰጪ እንድንሆን በተለያዩ አማርኛዎች በሚጣፍጡ ሰውን በሚማርኩ ነገሮች። አንዳንዴ እኮ ሰጪ ካልነበርሽም አቀራረብ ምናምን አለማመን እኮ ይወስነዋል። አንዳንዴ ክፉም ሆነሽ አለማመኑ ትንሽ እንትን ካለሽ አውጥተሽ ልትሰጪ ትችላለሽ። እና ለህዝብ የሚያቀርበውን ነገር በጣም ስለሚጨነቅ ዋጋ ስለሚከፍል ገንዘብን ሳይሆን ስራን ስለሚያስቀድም ነው ይህ ሰውዬ አሁን እዚህ ነገር ላይ ገባ እንጂ ለገንዘብ ቢሆን እንደሱ ሚሊዮነርም ቢሊዮነርም መሆን የሚችል የለም ነበር። ሌላ ስራ እንኳን አያስብም። እኛ እንኳን ዩቲዩብ ስንሰራ ኬተሪንግ፣ ፈርኒቸር ምናምን እያለ ሌላ ስራ እየሰራን እያሰብን ነው ጭንቅላታችን የተከፋፈለ ማለት ነው። ምክንያቱም ዩቲዩብ ቋሚ ገንዘብ የሚያስገኝ አይደለም ብለን ስለምናስብ፣ እሱ ግን ሚዲያ ህዝብን ማገልገልና ማገልገል ብቻ ብሎ ቆሞ ስለተነሳ ነው። እና ሁላችንም ሜምበር በመሆን ሰፖርት ማድረግ አለብን። ቢያንስ እንኳን የሰራተኛ ደሞዙን መቻል ከቻለን ቀሪውን ደግሞ እሱም በርትቶ ጥሩ ነገር ከዚህ በኋላ ያሳየናል ብዬ አስባለሁ። እና ሌት ሰፖርት እሸቱ እና ተመልካቾች ብቻ ያው አጋጣሚ ወደዚህ ነገር መጣን። ብቻ ደስ ብሎኛል። እግዚአብሔር ስለ ሁሉም ነገር ይመስገን። እና አንዳንዴ ልጅ መጣ ሲባል ብርቅ ነው እንዴ ምንድነው እንደዚህ የምትደነቁት ምናምን ትሉት፣ ለእኛ ብርቅ ነው። ምናልባት ልጅ የሌለው ስሜቱ ስለሚያውቀው ምናልባት ልጅ አታገኙና ይሁት ብዬ አልረግማችሁ፣ እንደዛ አይረገም። ምክንያቱም በትንሹም ቢሆን ለ5 ወር ለ6 ወር ህመሙን ትንሽም ቢሆን ቀመስ ነውም አይባልም። ምክንያቱም ያው ከባድ ነው በጣም። እና እግዚአብሔር ይመስገን፣ እሷም ሰላም ይገላግላት። በተቻለ መጠን ከዚህ በኋላ በጥሩ ኮንተንቶች ወደ እናንተ ለመምጣት እንሞክራለን። ያው ትንሽ ያልተረጋጋም ነገር ስላለ ነው ህይወታችን ላይ። እንግዲህ ወደፊት ነገሮች ሲረጋጉ ደግሞ እንዲህ የምናውጠና አንዳንዴ ሁሉን ነገር ሚዲያ ላይ አታውጡት እና ያው የቀነሳችሁ የተወሰነውን ሰው በእናንተ መጨነቅ የለበትም አይደል? ማስጨነቅ የለብንም እናንተንም። ስለዚህ ጥሩ መልካሙን ነገር ጥሩ ደስታችንን እንደው ሀዘናችንን ባታዩ ብለን ነው የምናስበው። እና ከዛ አንጻር ነው። ጥያቄ ያለቀብሽ እንዴ? እኔ አስለፈለፍሽ። በቃ መድረኩን ተቆጣጠርከው እኮ። እኔ ባለፈው ተቆጣጠር ነበር፣ ዛሬ ደግሞ ተቆጣጠርከው። ስለዚህ ጥሩ ነው። በጣም ዘዴሩ ይቀርታል። እሺ ሄሎ፣ ጤና ይስጥልኝ። ኬተሪ ሄሎ አለን፣ እግዚአብሔር ይመስገን። ስለዚህ ያው እንግዲህ ጥያቄዎቻችሁ በሙሉ ተመልሰዋል ብዬ አስባለሁ። ከዛ በኋላ ያው በጣም ነበረ ደስ ያለክ። ትዝ ካለክ እንደውም አንድ ብቻ ነው እንዴ ቼክ ያደረግሽው ብለክ ሌላ ሁለተኛ ዞረን ገዝተን መጠን ነው አይደል? ከዛ ቼክ አድርገን ከዛ ሐኪም ቤትም ሄድን አረጋገጥን ምናምን እና በደስታ በእልልታ ተቀብለነዋል። እግዚአብሔር ደግሞ እንግዲህ በሰላም ወደዚህ ምድር ያቀላቅልልንና አብረን ደግሞ ሰለብሬት እናደርጋለን። ለዛሬው ይሄ ነበረ ጥያቄ። በጣም አመሰግናለሁ። ያው ዛሬ እንደ እንትን ሳይሆን እንደ ዩቲዩበር ሳይሆን እንደ እንግዳ ነው የቀረብኩት። ሌላ ጊዜ እንደ ዩቲዩበር እመጣላችኋለሁ እና ምናልባት እንድናደርግላችሁ እንድናቀርብላችሁ የምትፈልጉት ነገር ካለ ወይ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። እንግዲህ በቀጣይ ቪዲዮ እንገናኛለን። ብዙ ሳንርቅ ቶሎ ለማምጣት እንሞክራለን። ኦፍኮርስ እንሞክራለን።
እናንተም ደግሞ አብራችሁን ስለነበራችሁ በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን። በቀጣይ እስክንገናኝ ሰላም ሁኑ።